ሰላም እንዴናችሁ? ሁላችሁንም ሰላም እንላችኋለን። እንግዲህ እኔ ዛሬ ከናይሮቢ ተነሳውና ወደ ሞያሌ መሄድ ጀመርኩኝ ከአቢሲኒያ ባስ ጋር። በነበረኝ ቆይታ በነገራችን ላይ በጣም ባሱ ምቹ ነበር ጉዞ እና ድራይቭ የሚያደርገውም ደግሞ እኔ ይሄን ድራይቨር አላለውም ማለት ፓይሌት ብለው ደስ ይለኛል። ቢኮዝ አነዳዱ እንዴት እንደደስ እንደምል በጣም ምቹ ጉዞ ነበር እና የነበረን እኔ ደግሞ በነበረኝ በጉዞዬ በጣም ነው የወደድኩኝ። እንግዲህ አንዳንድ ቪዲዮዎችን የተወሰነ ቪዲዮዎችን መንገድ ላይ የቀረስኳቸው ቪዲዮዎችን አሁን ማሳየት ጀምራለሁ። ከኛ ጋር ሁኑ። በዚህ አጋጣሚ ያው አቢሲኒያ ባስ ቡክ ማድረግ የምትፈልጉ እዚህ ጋር ስልክ አስቀምጫለሁ፣ ከዛ ያገኙ። እንግዲህ ከናይሮቢ ተነሳን። ያው የአቢሲኒያ ባስ ኦፊስ ያለው እስሊ 11 ስትሬት እንዳለ ያው ሁላችሁም ታውቃላችሁ። ከዛ ውጪ እንግዲህ ካይሮባንጌ አካባቢ ያላችሁ ያው እዛው ከማይኮ አካባቢ እዛው ሁርማ ሮድ ላይ የአቢሲኒያ ባስ ኦፊስ ታገኛላችሁ። እንግዲህ እኛ ያው ጉዞ ጀምረናል። ከናይሮቢ ተነሳን እና ጉዟችንን ቀጠልን። በጣም ደስ የሚል ጉዞ ነበር የጀመርነው። እንግዲህ እንደምታዩት ይኸው አስፋልቱ ላይ ወጥተናል። ተከታተሉ። እንግዲህ ጋይስ ከትንሽ ሰዓታት በኋላ እንግዲህ ወደ ኢሲዮሎ ደረሰ። ያው ብዙዎቻችሁ ታውቃላችሁ ይህን ሆቴል ያው ሁሉም መኪኖች እዚህ ጋር ነው የሚቆሙት ያው እራት ለመብላት እና በጣም ደስ የሚል ሆቴል ነው። በጣም ማሲቭ ነው፣ ውስጡ ያምራል። መስተንግዷችሁ ደግሞ በጣም ቆንጆ ነው። እኔ በበኩሌ በጣም ተመችቶኛል። ምግባቸውም በጣም ቆንጆ ነው እኔ እንዳየሁት ከሆነ እና በጣም ደስ ይላል። እዩትና በጣም ቆንጆ ነው ሆቴሉ። በጣም ማሲቭ ነው። ዲኮሬሽኑ ራሱ በጣም ቆንጆ ነው። ውስጡ ራሱ በጣም ያምራል እና እንደዛ እየቀጠለን ነው። እስቲ ሁላችሁ የምታውቁ ካላችሁ ይህን ሆቴል እስቲ ከስር ኮሜንት ላይ ስሙን ጻፉልኝ። እና እራት ከበላን በኋላ እንግዲህ ያው ወደ መኪናችን ሄድን ነው። ያው የኛ ባስ እዚህ ጋር እንደምታዩት እየጠበቀን ነው። እና እንግዲህ ያው ጉዟችንን ጀምረናል። ያው ወደ ሞያሌ ያው እንቅስቃሴያችንን ቀጥለናል። እንግዲህ ያው እንደምታዩት ነው። ያው መንገዱ ጋር ወጥተናል።